ገንዘብና አንተ ትግባባላችሁ? አይመስለኝም። አትግባቡም። ብትግባቡማ በዚህ ሰዓት እዚህ አይነት ቦታ ላይ ባልተገኘ ነበር። ገንዘብ ህይወት አለው። የሚወዱትን ይወዳል፣ የሚጠሉትን ይሸሻል። ገንዘብና አንተ እንድትግባቡ 5 ወሳኝ ነገሮችን ልንገርህ። አንደኛው ገንዘብን ስራበት ያሰራሃል። ገንዘብ ዛፍ አይደለም፣ ወፍ ዘርቶት አይበቅልም። እንደዛ ቢሆን አንድም የሚቸገር ሰው ባልኖረ ነበር። ገንዘብ ሆነ ብለህ አስበህ እንድትሰራለት ይፈልጋል። በብዛት ከፈለከኝ የተሻለ ጥረ አገኘኝ ይላል። ገንዘብ ለስንፍና አይታመንም፣ የሚጥሩትን ግን ይሸልማል። ምን ለማን መሸጥ እንዳለብህ አጥና። ምን ይፈልጋሉ በል። አንተ በሰራህለት ቁጥርም እሱም አንተ ላይ መኖሪያውን ይሰራል። ገንዘብ ቤቱን አንተ ላይ ይሰራል። ሁለተኛው አንተና ገንዘብ እንድትግባቡ የሚያደርግ ደግሞ ገንዘብን አድነው ያድንሃል። ገንዘብ ህይወት አለው። የሚወዱትን ይወዳል፣ የሚጠሉትን ይሸሻል። ጀብደኛ አዳኝ በየቀኑ ወደ ጫካ ወጥቶ ስንቁን እንደሚያድነው አንተም በየጊዜው ያለ ረፍት ገንዘብን ወደሚገኝበት ጫካ ሄደ አድነው። በፈለግከው ቁጥር ይፈልጋል፣ በቀረብከው ቁጥር ይቀርባል። ሶስተኛው ገንዘብና አንተ እንድትግባቡ የሚያደርግ ነገር ደግሞ ገንዘብን ጠብቀው ይጠብቃል። ገንዘብ የሚይዙትን የሚወደውን ያህል የሚያባክኑትንም ያባክናል። ካላስፈላጊ ወጪ፣ ከአጥፊ ልማድ ገንዘብን ካዳንከው እሱም በህይወት ከሚያጋጥሙ ብዙ መከራዎች ያድናል፣ ይጠብቃል። ለብሰህ መከበሪያ፣ ረድተህ መወደጃ፣ ሰርተህ መከበሪያ፣ አጊጠህ መፈቀሪያ ያደርጋል ይሆናል። ስለዚህ ጠብቀው ይጠብቃል። አራተኛው ገንዘብና አንተ እንድትግባቡ የሚያደርገው ነገር ደግሞ በትነው ይበትናል። ገንዘብ ቂመኛ ነው። ጥረህና ለፍተህ እንዳላመጣው ወይም ነገ ለህይወት በፍጹም እንደማያስፈልግህ ሁሉ ዛሬ ስሜትን ተከትለ ከበተንከው ነገ እሱም በተራው ይበትናል። የመዳኛ መሳሪያ የሆነውን ያህል ለመጥፊያም ይሆናል። ገንዘብን መበተን ከቆሙበት ስር መቀበሪያን እንደመቆፈር ነው። አንዲት አላስፈላጊ ወጪ ባወጣ ቁጥር 1 ሜትር ወደታች ራስን እየቀበርክ መሆኑን ወቅ። አምስተኛው ገንዘብና አንተ እንድትግባቡ የሚያደርገው ነገር ቀልድበት ይቀልድብሃል። ገንዘብ ወዳጆቹን ያውቃል። ገንዘብን ብትቀልድበት ይቀልድብህና በቁም ነገር ወደሚይዙት ይሄዳል። ገንዘብ ሁሉም ነገር አይደለም ይሆናል። ሁሉን ነገር የማሳጣት አቅም ግን አለው። ህይወት ላይ አንዳች ረብ እንደሌለው ብትቀልድበት ነገ እርሱ በረሃብ በርዛት ወዳጅ በማሳጣት በየጎዳናው መሳቂያ መሳለቂያ ያደርጋል። ተወዳጀው ታማኝ ወዳጅ ይሆናል። ቀልድበት፣ እንደ ጠላት ይቀልድብሃል። እንደዛ ከመሆኑ በፊት ዛሬውን እወቅበት። እናስ ወዳጅ፣ ገንዘብና አንተ የተግባባችሁ ነው?